እንችላለን እሷን የሚጎዳና እሷን የሚጥላት ነገር አታድርግ ስላለው በቃ የመጨረሻው የፍቅር እናት ደግሞ ተዋት ወስን ተረጋጋን ያስተካክለዋለሁ ስትለው ምንም ማድረግ አልችልም ከዚህ በኋላ እናቴን ማጣት አልፈልግም ብሏታል። የፍቅር እናት ግን መልካም ሰው ናት ማለት ነው። የዴብ እናት ግን የስራሽን ይስጥሽ። ይህን ያህል ለሰራተኛ ያላት ክብር በጣም አይተናል ማለት ነው። ሰራተኛን የምትንቅና የምታዋርድ የሰው ልጅ ዝቅ ብሎ ስለሰራ ሊከበር ይገባዋል እንጂ መስራት ማንንም ቢሆን ራሱን እንደዚህ ሊያዋርድና ራሱን እንዲያስንቀው አይችልም። መስራት አደይ የተናቀችው የቤት ሰራተኛ ስለሆነች ነው። አደይ የገጠር ልጅ ስለሆነች እና የቤት ሰራተኛ ስለሆነች እንዴት ነው ራሷን የምትናቀው? የሰው ልጅ ምንም ቢሰራ ምን የሚሰራ ሰው ሊከበር ነው እንጂ የሚገባው የሚሰርቅ ሰው ነው ሊናቅና ሊንቋሸሽ የሚገባው። እና የዴብ እናት ባሳየሽው ስርዓት በጣም ባለጌና የሌለ ነገር ለሰዎች ክብር የሌለሽ ነሽ ማለት ነው። እና ልጅሽንም አትወጂውም። ልጅሽ የምትወጁ ቢሆን ይሄንን አታደርጊም። ሰው ለሚወደው ሰው እኔ ያልኩትን ብቻ አድርግ ሳይሆን የሚወደውንም ማድረግ ነው። እውነት ለልጅሽ ልጄን አንቀባርሬ ነው ያስተማርኩት ያሳደግኩት ምናምን የምትይው እና ስለዚህ እውነት ልጅሽ ታዲያ የፈለገውን ለምን አታደርግለትም? ለልጅ ደስታ ልጅሽ ደግሞ ደስተኛ የሚሆነው ከሷ ጋር ነው አለሽ አይደለ? እና እቺ ሴት በሰራችሁ ብቻ ትናቃለች። ሌላ ምን እንከን አለባት? እና በጣም ያስጠላል። ለሰራተኛ ያላችሁ ንቀት። ክብር ለቤት ሰራተኞች፣ ለሀገራቸው፣ ለወገናቸው፣ ለቤተሰቦቻቸው ብዙ መስዋዕት ከፍለው ራሳቸውን ህይወት ገድለው በቤት ስራ ብዙ ነገር የሚያስተዳድሩ ስላሉ ለነሱ ክብር ይገባቸዋል። እናንተ ግን እነሱን ንቀት ያሳያችሁት ነገር በጣም ያስጠላል ማለት ነው። ዩቲዩብም ሆነ ቲክቶክም ቢሆን እነሱ ናቸው ተመልካች። እና ስለዚህ ክብር ለቤት ሰራተኛ። አሁንም ቢሆን የዴብ እናት ተስማምታ ዴብን አደይ ካላገባች በጣም ንቀታችሁ እንደቀጠለ ነው ማለት ነው። የቤት ሰራተኛ የሆነ ሁሉ የፈለገውን የወደደውን ማግባት እንደማይችልና በማህበረሰቡ ዘንድ የቤት ሰራተኛ መሆን ዝቅተኛ እንደሆነና እንደሚያስንቅ ነው ያሳያችሁን ማለት ነው። መስራት እንደዚህ የሚያስንቅ ከሆነ እና ዶክተሩ በጣም አስተዋይ ነው። ልክ ልኳ ነግሯታል። ዶክተሩ እንግዲህ ምንም ችግር የለውም። የሰው ልጅ ዋናው ሰብአዊነቱ ነው። መስራት አያስንቅም ያስከብራል። አደይ በጣም ጥሩ ብሎ ቢነግራትም እናትየዋ ግን መስሚያዋ ጥጥ ነው። በገንዘብ ጭንቅላቷ ተደፍኗል ማለት ነው። ያጣም እንዳገኘ ያገኘም ያጣል። ዝቅም ከፍም በሰው ልጅ ህይወት ላይ ያለ ነገር ነው። የሰው ልጅ ደግሞ ዝቅ አለ ብለን ልንንቀው ልናከብረው ነው የሚገባው። ልንንቀው የሰው ልጅ በስራው አይገባም ማለት ነው። እና ስለዚህ የዴብ እናት በጣም ብልግና ነው የሰራሽው። እና ስለዚህ አብዛኞቻችሁ ከዶክተር ጋር ትጋባ እያላችሁ ነው። እና ይሄ የሚሆን አይመስለኝም። ከምንም ብሎ ከምን የፍቅር ምረት እንዳለችው ዴብና አደይ እሷም ይወዳታል እሱም ትወደዋለች። መስማማትና መቀጠል አለባቸው። ፈላጊና ተፈላጊ ሳይገናኝ ሞተ። ሩታ እንግዲህ በዶክተሩ ፍቅር አብዳለች። ዶክተሩም ሊረዳትም ሊያዳምጣትም ሆነ አይፈልግም ማለት ነው። ዶክተሩም ትንሽ ሩታን ላታገባት ላትወዳት ላታፈቅራት ትችላለህ፣ ግን አንተ ዶክተር ሐኪም እስከመሆንህ አንፃር ምንድነሽ ምን ሆንሽ ብላ ብታዳምጣት ግድ ፍቅሯን ተቀበላት አንልም። ካልወደድክ መብትህ ነው። ግን ምን ሆንሽ ብትላት ደስ ይለናል። ሩታ እኔ በእውነት አሳዝናኛለች። ግን ምን ዋጋ አለው? የሚወዳት ላይ አይደለም ያው የሚወዳትን ያፈቀረችው የማይወዳትን ነው። እሱ ልቦ ያለው አደይ ጋ ነው። እና አደይም አስጠንቅቆታል። ካሁን በኋላ አደይን እርዳታ ታንተ አትፈልግም፣ አደይ ጠገብ የምትሆነውን ነገር አልወደድኩትም እያለው ነው። ሩታም እንግዲህ ወደ አባቷ ጋር ለመመለስ በፍቅር ተስፋ ቆርጣ መሰቃየት አልፈልግም እኔ ስለዚህ ወደ አባቴ ጋር የአባቴ እንጀራ እናቴ ባትመችኝም አይው ለሂድ ከዛ ይበስም ብላ ወስናለች። ሩታማ አሳዝናኛለች ማለት ነው። ቢያንስ እንደ ዶክተርና የስነ ልቦና ምክር ብትሰጣት ደስ ይለናል ዶክተር። ሌላው እንግዲህ ፍቅር የእጇን ያገኝታለች። ይቺ የዴብ ፍቅረኛ ተብላ የመጣችው ለፍቅር እውነት ያንን መልስ በመስጠቷ አንቺ ማነሽ ደግሞ ብላ ስትንቃት ደስ ነው ያለኝ። ፍቅር በጣም አደይን ስትንቃ ስታንቋሽሻት አደይን ያደረሰቻት ፍቅር ናት። ለዴብነትም ገና እንደመጣች የአደይን መልካምነት ወይ ነግራት ብትሆን ልትቀበል ትሽ ነበር። በጎደለ ሞልታ እንደዚህ ሁሉ ጣጣ እንድትደርስ ያደረገቻት ፍቅር ናት ማለት ነው። እና ፍቅር መቼም አይሳካልሽም፣ ደስተኛ አትሆኝም። የሰውን ክፋት የምትመኝ ዴብ አይወድሽም በግድ
እና ስለዚህ የአደይ ህይወት ብታበላሽ በፈጣሪ እጅ ስለሆነ አንድ ቀን ይስተካከላል ማለት ነው። እና አሹና ሮማን ደግሞ የሳቅ ምንጭና አብሷሹ የድራማው ድምቀት እንዲሁም ዳይመንድ እና ኩኩን ቢጣመሩ ኩኩ ሄደች እንጂ ኩኩ በጣም የምታሳዝናት አይታችኋታል። ኩኩ ብትናገር ሰው የሚያደምጣት አይደለም። የሰው ልጅ አንድ የመልካም ነገር ብንናገርም ተኛ የሆነ ነገር ከወሰደ ሁሌም የምንለወጥ አይመስለንም። እና ኩኩን ዳይመንድ በመልካም ነገር ብትረዳት ሁሌ ዱርዬ፣ ሌባ፣ አጭበርባሪ አዎ እስር ቤት ገብቻለሁ ግን ታርሜያለሁ ብላለች። ታዲያ ሁሌ በአንድ አይነት መንገድ ለምንድን ነው የምታያት? ዳይመንድ እውነት አሳዝናኛለች እኔ ኩኩ ማለት ነው። እና ለማንኛውም ነገር በባቡሬ የለሊ ወንድም እንግዲህ ያውቆ ነው አጭበርብሮ ነው እያለ ነው። ለሊ ደግሞ ወንድም ስላገኘ ደስ ብሏታል። ገጀራውም እንግዲህ ታሪኩ እውነት ከሆነ ያሳዝናል። የሰው ልጅ ግን ክፉ የሚሆነው ከምድር ተነስቶ አይደለም ስታዩት ማለት ነው። ገጀራው እውነት ተሰቃይቶ ስላደገ እውነት ከሆነ ታሪኩ ነው እንደዚህ ክፉና ጨካኝ በሴቶች ላይ የሆነው ማለት ነው። አንዳንዴ አስተዳደጎቻችን ክፉና ጨካኝ እንድናረግ ያረጉናል። እና አንቺን እህትነትሽን አልፈልግሽም፣ ያንቺን እህትነት አልፈልግም ገንዘብ ነው ስላት እንኳን ለገንዘብ ነው የምፈልገው ሳትል ወንድሜን በሆነ ብላ ደስ እያለን ነው። አያችሁ ፍቅር እሱም ክፉ ያረገው ነገር ወዶ አይደለም የእናቱ ስራ ነው ማለት ነው። እና ስለተከታተላችሁኝ አመሰግናለሁ። ክብር ለቤት ሰራተኛ። ሀሳባችሁን ስጡ። ይሄ ነገር በጣም ከባድ ነው። የቤት ሰራተኛ ይሄን ያህል ንቀት ማድረጋቸው